የኢራን አይአርጂሲ ኃይሎች በቱርክ አንካራ የኔቶ ስብሰባ ላይ የተገኙትን የአሜሪካውን ፕሬዝዳንት ዶናልድ ትራምፕን በሚሳኤል ጥቃት ለመግደል አቅደው እንደነበር ይፋ ሆኗል። ትራምፕ ሕይወታቸውን ለማዳን ኤርፎርስ ዋን አውሮፕላናቸውን እንደ ሽፋን በመጠቀም በምግብ ማጓጓዣ መኪና አሊያም ኬተሪንግ ትራክ ተደብቀው ወደ ሌላ ወታደራዊ አውሮፕላን በመግባት ከቱርክ አምልጠዋል። ይህ በእንዲህ እንዳለ በሆርሙዝ ሰርጥ ላይ እሳት ነዷል። አሜሪካ በኢራን ላይ የብረት ግንብ አሊያም ዋል ኦፍ ስቲል የባህር ከበባ ስትጥል፣ ኢራን ደግሞ በምላሹ የኤምሬትስ የነዳጅ መርከቦችን በመምታት የዓለምን የነዳጅ መስመር ዘግተዋለች። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ በዛሬው ዕለታዊ መረጃችን ከሲኤንኤን፣ ፎክስ ኒውስ፣ አልጀዚራ እና ኢርናና ታስኒም ኒውስ የደረሱን ትኩስና የተረጋገጡ መረጃዎችን በዝርዝር ይዘንላችሁ ቀርበናል። ቪዲዮዎቻችን ላይክ በማድረግ ጀምሩት። ይህ መረጃ ለብዙ ሰዎች እንዲደርስ ይረዳናል። ቻናላችንን ሰብስክራይብ ያድርጉ። በየቀኑ የሚወጡ ዓለም አቀፋዊ ድንገተኛ ዜናዎች እንዳያመልጧችሁ። ትራምፕ በኢራን ላይ የጣሉት የባህር ከበባና አጸፋዊ የኢራን ጥቃት ዓለምን ወደ ከፋ የነዳጅና ኢኮኖሚ ውድቀት ያመራዋል ወይንስ አሜሪካ ኢራንን ተንበርካኪ ታደርጋለች? ሐሳባችሁን በኮሜንት ጻፉልን። ወደ ዝርዝር መረጃው ስናመራ በመጀመሪያም አስደናቂ ዘገባችን ስንሸጋገር ሲኤንኤን ባወጣው ሚስጥራዊ የምርመራ ዘገባ መሰረት በቱርክ አንካራ በተካሄደው የኔቶ ስብሰባ ወቅት በፕሬዝዳንት ዶናልድ ትራምፕ ላይ ከባድ የደህንነት ስጋት ደርሶ እንደነበር ይፋ ሆኗል። የእስራኤል የስለላ ድርጅት ሞሳድ ለሲአይኤ በላከው አስቸኳይ መረጃ የኢራን ወታደራዊ ኃይሎች የትራምፕን እንቅስቃሴ ያረፉበትን የቅን ሌክዠሪ ሆቴልና የተጓዙበትን የሞተር ኬድ መስመር ሙሉ በሙሉ ተከታትለው እንደነበር ገልጸዋል። የከፋው መረጃ ደግሞ ትራምፕ ከአንካራ አየር መንገድ በኤርፎርስ ዋን ሲነሱ ከምድር ወደ አየር በሚተኮስ ሚሳኤል አውሮፕላናቸውን ለመምታት ዝግጅት መደረጉ ነበር። ይህንን አደጋ ለማስወገድ የአሜሪካው የሲክሬት ሰርቪስ ወኪሎች ታሪክ የሌለው ተንኮል ተጠቅመዋል። ትራምፕ የተሳፈሩበትን ግዙፉን የኳታር ስጦታ የሆነውን አውሮፕላን ወይም ኤርፎርስ ዋን እንደ ማታለያ ዲኮይ በሩቅ እንዲቆም አድርገዋል። ፕሬዝዳንት ትራምፕ ረዳታቸው ናታሊ ሃርፕ ዌልት ናውታና ዳን ስካቪኖ በሚስጥር ቀደም ብሎ ከተዘጋጀና ከተጸዳ የምግብ መጓጓዣ መኪና ኬተሪንግ ትራክ ውስጥ እንዲገቡ ተደርጓል። ይህ የምግብ መኪና አየር መንገዱን ለ162 ሰከንድ አቋርጦ በመጓዝ ትራምፕን በሚስጥር ወደ ተዘጋጀው አነስተኛ C-32A ወደ ተባለች የጦር አውሮፕላን አሸጋግሯቸዋል። አብረዋቸው የነበሩ ጋዜጠኞችና የዋይት ሃውስ ሰራተኞች ትራምፕ ዋናው አውሮፕላን ውስጥ እንዳሉ በማሰብ የመስኮት መጋረጃዎችን ዘግተው እንዲቀመጡ ተደርገዋል። ምንም እንኳን የሲአይኤ መኮንኖች የመረጃውን ትክክለኝነት ቢጠራጠሩም የትራምፕን ሕይወት አደጋ ውስጥ ላለመክተት ሲባል ለሁለቱም የአውሮፕላን በጦር ጀቶች ታጅበው ከቱርክ አየር ክልል እንዲወጡ ተደርገዋል። ትራምፕ በኋላ በሰጡት መግለጫ የፕሬዝዳንትነት ሕይወት በጣም አደገኛ ነው ሲሉም ተናግረዋል። ሌላኛው በዓለም ኢኮኖሚ ላይ ትልቅ ድንጋጤ የፈጠረው ዜና ፎክስ ኒውስ እንዳስቀመጠው የአሜሪካው መከላከያ ሚኒስትር ፔት ሄግሴት በዩኤስኤስ ግሪድሊ የጦር መርከብ ላይ ሆነው በሰጡት መግለጫ የአሜሪካ የባህር ኃይል በኢራን ወደቦች ላይ የጣለውን ወታደራዊ የባህር ከበባ አሊያም ኔቫል ብሎኬድ ላልተወሰነ ጊዜ የማስቀጠል ሙሉ ብቃት እንዳለው ሲናገሩ፣ የአሜሪካ ማዕከላዊ እዝ ሴንትኮም ይፋ ባደረገው መረጃ እስካሁን ድረስ ወደ ኢራን ወደቦች ይጓዙ የነበሩ 62 የንግድ መርከቦች አቅጣጫቸውን እንዲቀይሩ ተደርገዋል። 3 መርከቦች ሙሉ በሙሉ እንዳይንቀሳቀሱ የተደረጉ ሲሆን 2 መርከቦች ደግሞ በአሜሪካ ወታደሮች ተበርብረዋል። ፕሬዝዳንት ትራምፕ በትሩዝ ሶሻል ገጻቸው ላይ እንደጻፉት አሜሪካ በሆርሙዝ ሰርጥ ላይ ሙሉ ቁጥጥር ያላት ሲሆን የተጣለው ከበባ የማይበገር የብረት ግንብ ነው ብለዋል። በተጨማሪም የገንዘብ ሚኒስትሩ ስኮት ቤሰንት አሜሪካ በኢራን ላይ እስካሁን ተደርጎ የማይታወቅ አዲስ ከባድ የኢኮኖሚ ማዕቀብ በሚቀጥለው ዓመት እንደምትጥል አስታውቀዋል። የአሜሪካ የጦር መርከብ ዩኤስኤስ ጆርጅ ዋሽንግተን የረጅም ጊዜ አገልግሎት የሰጠችውን ዩኤስኤስ ሊንኮሊን ለመተካት ወደ መካከለኛው ምስራቅ እየተጓዘች ይገኛል ይላል። በተጨማሪ ትላንት ምሽት የኢራን ኢስላማዊ አብዮታዊ ዘበኛ አይአርጂሲ የባህር ኃይል በሆርሙዝ ሰርጥ አቋርጠው በማለፍ ላይ በነበሩ 2 የተባበሩ አረብ ኤምሬትስ ብሔራዊ የነዳጅ ኩባንያ አሊያም አድኖክ መርከቦች ላይ ድንገተኛ የሮኬትና የድሮን ጥቃት ፈጽሟል። ምንም እንኳን በሰው ሕይወት ላይ የደረሰ ጉዳት ባይኖርም መርከቦቹ ላይ ከፍተኛ ጉዳት አርሷል። ይህንንም ጥቃት ተከትሎ የአረብ ዓለም ተቆጥቷል። የፋርስ ባህረ ሰላጤ ትብብር ምክር ቤት ጂሲሲ አጸፋዊ ጃሲም አልቡዳዊ ጥቃቱን ተቀባይነት የሌለውና ዓለም አቀፍ ሕግን የጣሰ አደገኛ ድርጊት ሲሉ ኮንነውታል። ኳታር፣ ኩዌት፣ ባህሬን፣ ግብጽና ሶሪያ የኢራንን ድርጊት በጽኑ በመቃወም የሆርሙዝ ሰርጥ የዓለም የነዳጅ ማለፊያ በመሆኑ ኢራን ለፖለቲካ ማስፈራሪያነት ልትጠቀመው አትችልም ብለዋል። የአረብ ሊግ፣ የተባበሩት መንግስታት ድርጅት
የህዝያው ምክር ቤት በኢራን ላይ አጣዳፊና ጠንካራ እርምጃ እንዲወስድ ጠይቋል። ነገር ግን የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት ምላሽ አሜሪካ በሆርሙዝ ሰርጥ ላይ ሙሉ ቁጥጥር አለ ማለቷ ትልቅ ስህተት ነው። ኢራን የጠየቀቻቸው ቅድመ ሁኔታዎች እስካልተሟሉና የአሜሪካ ከበባ እስካላበቃ ድረስ ሰርጡ ለትራፊክ ክፍት አይሆንም ሲሉ አሁንም አቋማቸውን አጠናቅረዋል። ኢራን ኢንተርናሽናል እና የኢራኑ ታስኒም ኒውስ ኤጀንሲ እንደዘገቡት በቴሄራን ቤተ መንግስት ውስጥ ከፍተኛ የፖለቲካ መከፋፈል ተከስቷል ሲሏል። አክራሪ የፖለቲከኛ ክፍሎች ወይም ሃርድ ላይነርስ እና አብዮታዊ ዘበኛው መሪዎች የሆርሙዝ ሰርጥ በምንም አይነት ሁኔታ ክፍት እንዳይሆንና ከአሜሪካ ጋር ምንም አይነት ድርድር እንዳይደረግ ሲጫኑ፣ በሌላ በኩል ደግሞ የኢራን ኢኮኖሚ በከፍተኛ ዋጋ ንረት ወይም ፉድ ኢንፍሌሽን እና በድህነት በመናወጡ ምክንያት ለስላሳ አቋም ያላቸው ባለስልጣናት የሰርጡ በከፊል መከፈት ሀገሪቱን በኢኮኖሚ ውድቀት ያድናል ሲሉ ይከራከራሉ። በዚህ ውጥረት መሃል በኢራን መንግስት ቴሌቪዥን ወይም IRIB የቀጥታ ስርጭት ላይ የተከሰተ አንድ ክስተት ትልቅ አውሎ ነፋስ አስነስቷል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በተገኙበት ይፋዊ ስነ ስርዓት ላይ በቴሌቪዥኑ ስክሪን ስር በሚተላለፈው ጽሑፍ ላይ የውጭ ጉዳይ ሚኒስትር ኻርጂህ ተብሎ መጻፍ ሲገባው የኻዋሪዝ ጉዳይ ሚኒስትር ተብሎ ተጽፏል። በታሪክ ሐዋሪዝ ማለት በእስልምና እምነት ውስጥ ከእውነተኛው መንገድ ያመጹ ከሃዲዎችና አማጺያን ማለት ነው። ብዙ የፖለቲካ አናሊሲስ እንደሚሉት ይህ በቴሌቪዥን የተሰራጨው ስህተት በስህተት የተደረገ ሳይሆን ከአሜሪካ ጋር ድርድር ለማድረግ የሚሞከሩትን የውጭ ጉዳይ ሚኒስትር አራግቺን ከሃዲ ለማለት በአክራሪ የኢራን ወገኖች የተደረገ ስውር የፖለቲካ ጥቃትና የማስፈራሪያ መልእክት ነው ብለዋል። ውድ የቻናላችን ተከታታዮች የዛሬን ኦገስት 14 2026 ሙሉ የዜና ዘገባችን ለማጠቃለል ፕሬዝዳንት ትራምፕ ከቱርክ በምግብ መኪና ተደብቀው ማምለጥ በመካከለኛው ምስራቅ ያለውን የደህንነት ስጋት ምን ያህል ከፍተኛ ደረጃ ላይ እንደደረሰ ያሳያል። የአሜሪካው የባህር ከበባና የኢራን የሆርሙዝ ሰርጥ መዝጋት ከአጠቃላይ የዓለምን የነዳጅ አቅርቦት አደጋ ላይ ጥሎታል። በኢራን ውስጥ የውስጥ ፖለቲካ የተነሳው መከፋፈል ደግሞ ቀጠናው ወደ ተባባሰ ወታደራዊ ግጭት ወይም ደግሞ ወደ ሰፊ ጦርነት ሊያመራ እንደሚችል ማሳያ ነው። የእናንተ አስተያየት ለኛ በጣም አስፈላጊ ነው። አሜሪካ በኢራን ላይ የጣለችው የባህር ከበባ ኢራንን ያስፎክራታል ወይስ የባሰ የሶስተኛ ዓለም ጦርነትን ይጭራል? ትራምፕ የወሰዱት የአምልኮ እርምጃስ በወታደራዊ ደህንነት በኩል እንዴት ይታያል? ሐሳባችሁን አሁን በኮሜንት መስክ ላይ ጻፉልን። ይህም መረጃ ለወዳጅ ዘመዶ ለማካፈል ሼር ማድረጉን አይርሱ። ቪዲዮን ከወደዱት ላይክ፣ እንዲሁም በየቀኑ አዳዲስ የዓለም ዜናዎች እንዲደርሶት ሰብስክራይብ አድርጎ የደውል ምልክቷን ይጫኑ። ስለተከታተላችሁን እጅግ አድርገን እናመሰግናለን። በቀጣይ አዳዲስ መረጃዎች እስክንገናኝ ድረስ ሰላም ሁኑ።